አረ ጋይስ የአብርሽ ትዕግስት በጣም ይለያል፣ እውነት ይለያል። እንደዛ ሜሪ ዲምፕል እንደዛ ስታዋክበው በትዕግስት ነው በቃ እኔ ምን አጠፋው እያለ ያለውና ዛሬ ሜሪ ተከስታለች ለሩታ ጠበቃ ለመሆን በጣም እንትን ብላለች እና እሱን አስመለክታችኋለሁ ማለት ነው። ቻናላችንን ሰብስክራይብ ላይክ እያደረጋችሁ ቆዩን። ሌላው በተጨማሪ ደግሞ ቻናሉን ላይክ ሰብስክራይብ እያደረጋችሁ ቆዩን። ስለ ሜሪ እና ሩታ አብርሻሉ ስለ እነሱ አንዳንድ ነገሮች እላችኋለሁ ማለት ነው። በዚህ ቪዲዮ አብራችን ቆዩ። አብርሽ ዩቲዩብ ላይ የተለቀቀውን አይታችሁታል ብዬ ገምታለሁ። ሜሪ ዲምፕል ለምን ሩታን እንትን ትላላችሁ፣ ለምን ታስቀይሟታላችሁ ምናምን እያለች ነው የምትገኘው። አብርሽ ደግሞ ምንም አላጠፋውም ጥፋተኛዋ እሷ ነች እያለ በጣም ተበሳይቶ በትዕግስት ነው ግን እያናገራቸው ያለው። ግን ውስጡ በጣም እንደተናደደ እንደተበሳጨ ምናምን የሚያሳይ ነገሮች አሉ። ያቺ ደግሞ ምን አንቺ ምን አገባሽ ምናምን እያለቻት ነበረ አብርሽ ጎን በመሆን ምንም እንዳላጠፉና ምንም እንዳላረጓት ሩታን እየተናገሩ ነው የሚገኙት። አብርሽና ሩታ በጣም ደስ የሚሉኝ አሪፍ አክተሮች ናቸው። እዚህ ዩቲዩብ ላይ ብዙ ነገሮችን እያሳዩን እያስመለከቱን ይገኛሉ ማለት ነው። እና እዚህ ቪዲዮ ላይ በጣም ብዙ ነገሮችን እንማራለን። እንዴት በትዕግስት ማናገር እንዳለብን፣ እንዴት መሆን እንዳለብን የሚያሳዩ ነገሮች አሉ ማለት ነው። እስኪ በዝርዝር እናንተ ምን ተመለከታችሁ? እዚህ ቪዲዮ ላይ የአብርሽ እና የሜሪ ሁኔታ ግን በጣም ያበሳጫል። በጣም ኢሞሽናል ሆናለች። እናንተስ ምን ተመለከታችሁ ከዚህ ቪዲዮ?